እንዴት ናችሁ? በጌታ የተወደዳችሁ ውድ ቤተሰቦቼ ሰላምና ጤና ለእናንተ ይሁን። እኔ አለኝ። ዛሬ ግንቦት 5 ዕለተ ማክሰኞ በጠዋቱ ተነስቼ እግዚአብሔርን ለማመስገን እድል ስለተሰጠኝ እድል ስላገኘሁ እግዚአብሔርን አመሰግናለሁ። ያውም ትልቁ ነገር ምንድን ነው? እግዚአብሔር በምሕረቱ ባለጸጋ ስለሆነ ዛሬን ቀን ስላሳየኝ ነው። እንግዲህ ከዚህ በፊት ብዙ ጊዜ ተምራችሁ ልትሆኑ ትችላላችሁ። ብዙ ነገር አስባችሁ ብዙ ጊዜ ሰምታችሁ ልትሆኑ ትችላላችሁ። እኔ ግን ዛሬ ለየት ያለ ሀሳብ አይደለም ያመጣው፣ ባሪያ የሚል ሀሳብ ነው። ባሪያ ምንድን ነው? በመጽሐፍ ቅዱስ አስተሳሰብ ባሪያ ማለት ምንድን ነው? እንዴት ነው ባሪያ መሆን የሚገባው የሚል ሀሳብ ነው። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 8 ከቁጥር 34 ላይ ባሪያ የሚል ቃል አለ። ቀጥሎ ደግሞ እናንተ ባሪያዎች አይደላችሁም ልጆች ናችሁ እንጂ ባሪያዎች ሁሉ ጊዜ በቤቱ አይኖሩም፣ እናንተ ልጆች ስለሆናችሁ በአባቱ ቤት ናችሁ የምትኖሩት የሚል አለ። ሁለተኛዋ ደግሞ እናንተ ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ እናንተ ባሪያዎች አይደላችሁም፣ ባሪያዎች ስላይደላችሁ የአባታችሁን ምስጢር ታውቃላችሁ፣ የአባታችሁን ወግ ታውቃላችሁ፣ የአባታችሁን ምስጢር ጠንቅቃችሁ ስለምታውቁ ባሪያ አይደላችሁም ብሎ ስለ ባርነት ይናገራልና ስለ ሐዋርያት ሲናገር እናንተ ባሪያዎች አይደላችሁም የአባቴ ምስጢር ለእናንተ ግልጽ ነው እያለ ነበረ። በሐዋርያት ሥራ በሮሜ ምዕራፍ 1 ቁጥር 1 እስከ 2 ላይ ጳውሎስ ደግሞ በጌታ ኢየሱስ ክርስቶስ ፈቃድ በእርሱ ፈቃድ ሐዋርያ ሆኜ የተመረጥኩኝ የጌታ የኢየሱስ ሐዋርያ ባሪያ ሆኜ የተመረጥኩኝ የኢየሱስ ክርስቶስ ሐዋርያ ነኝ ብሎ ስለ ራሱ ሲናገር አለና ይሄ ባሪያ ማለት ባርነት ምንድን ነው የሚል ሀሳብ ይዤ ነው የመጣው እና በዚህ ኮር ፖይንት ላይ 3 ነገር አስባለሁ። አንደኛ ባሪያ የሚባል አለ። ሁለተኛ ልጅ የሚባል አለ። አንደኛ የእግዚአብሔር ባሪያ፣ ሁለተኛ ልጅ ወይም የመንፈሳዊ የእግዚአብሔር ልጅ የሚባል አለ። ሶስተኛ የኃጢአት ባሪያና የጽድቅ ባሪያ የሚባሉ ነገሮች አሉ። እያንዳንዱን እነዚህ በሌላ ፕሮግራም አቀርባለሁ። ግን ዛሬ ባሪያ የሚባሉ ጭብጥ ሀሳብ ይዤ መጥቻለሁ። በመጽሐፍ ቅዱስ ክፍል ባሪያ የሚባለው አንድ ባሪያ የሚባል ሰው በራሱ ቤት በራሱ ፈቃድ በራሱ አስፈላጊውን ነገር ራሱ በፈቃዱ መፈጸም የማይችል ለጌታው የተገዛ ጆሮን የተበሳ ፈቃዱን ሁሉ ሲሰጥ እንኳን ቢሆን የጌታውን ፈቃድ ይፈጽማል እንጂ የራሱን ሊያክልበት የማይችል ሰው በመጽሐፍ ቅዱስ ባሪያ ይባላል። በዋጋ የተገዛ ሰውዬው ዕድሜ ልኩን ቼክ አድርጎ በጥንት ሮማውያን ዘንድ አለ ገበያ ላይ አውጥቶ እንደ በግ እንደ ፍየል እንደ በረ ገበያ አውጥቶ ፕራይሱን በራሱ ላይ በሰውየው ላይ ለጥፎ በራቁቱ አቁሞ ይለጥፍና ሳምባዲ ለመግዛት መጥቶ ገበሬው ወይ ለእርሻ ለኢንዱስትሪ ሲፈልግ ለኔ የሚሆን እንደዚህ አይነት ሰው ነው ብሎ ሰውነቱ ጠባሳ የሌለው እንከን የሌለውን ቼክ አድርጎ ጉልበት ያለውን እድሜውን ቼክ አድርጎ ይገዛል። ያ ሰው ገንዘቡን ዶላሩን አውጥቶ ስለገዛ እድሜ ልኩ የፈቃዱ እስከሚጨርስ ድረስ በዛ ቤት እያገለገለ እንዲቆይ የሚያደርግ ነው። ስለዚህ እኛ የኢየሱስ ክርስቶስ ባሪያ እስከሆነን ድረስ ደግሞ በደሙ የተዋጀን በደሙ የተገዛን ሰዎች ነን። በደሙ የተገዛን ሰዎች እንግዲያስ ያ ሰው በገንዘብ ስለገዛ እድሜ ልኩን የሚገዛ ከሆነ በደሙ የገዛን ሰው የተገዛን ስለሆነ ደግሞ ደሙ ምን ያህል ከባድ እንደሆነ ምን ያህል ለዛውም የሰው ልጅ የኢየሱስ ክርስቶስ ደም የሰው ልጅ እንግዲያስ እንቁ ይቅረብ ቢባል አንድ ሰው የራስን ደም አሳልፌ አልሰጥም በቃ ቢሊየነር በቃ ዘረመንዘሪ ይባረካል ይቀየራል ቢባል ኖሮ እኔ ለልጄ ለቤተሰብ እኔ የራስን ደም አሳልፌ አልሰጥም። ያ ማለት ኢየሱስ ክርስቶስ
የአባቱን ፈቃድ ለመጠበቅ የእግዚአብሔርን ፈቃድ ለመጠበቅ ደሙን ይዞ ስለመጣ ያ በደሙ የተገዙ ሰዎች ሁል ጊዜ የዛም ለደሙ ካሳ ለደሙ ባሪያ ሆነን እንድንኖር ነው እና ጳውሎስ እየተናገረ ያለውና ጆሮ ተበስቶ ያለ ሰው ምልክት አስቀምጦበታል። ምልክት ያለለት ሰው ደግሞ ሁል ጊዜ ለዚያ ነገር ባሪያ እንደሆነ ይናገራልና ወዳጆቼ ሁላችሁም ደግሞ የኢየሱስ ክርስቶስ ባሪያዎች ናቸው። በደም የተገዛ ሁሉ የኢየሱስ ክርስቶስ ባሪያ ነው። እርሱ ደግሞ ጳውሎስ ባሪያ ነኝ ብሎ አልተውም፣ ሐዋርያ ነኝ አለ። ስለዚህ ሐዋርያ ሊሆን የተጠራ በፈቃዱ በኢየሱስ ክርስቶስ የተጠራ የእግዚአብሔር ባሪያዎች እስከሆናችሁ ድረስ በራሳችሁ ምንም አያገባችሁ። ራሳችሁ እንደፈለጋችሁ አትችሉም። የኃጢአት ባሪያ ልትሆኑም ትመኛላችሁ፣ ግን አትሆኑም። አይለቃችሁም። ተላልቀን መመለስ ነው እንጂ ባሪያው ከቤት ለመውጣት ቢፈልግ የጌታውን ፈቃድ ይጠብቃል። የጌታውን ፈቃድ ሳይጠብቅ ቢወጣ ደግሞ ቅጣቱ ይጠበቃል፣ ይመታል። ያንን ነውና የኢየሱስ ክርስቶስ ባሪያ ለመሆን የተጠራን እኛ ስለሆነን በእርሱ ደስ ሊለን ይገባናል። ወዳችኋለሁ የጌታ ባሪያዎች፣ የጌታ ምርጦች ወዳችኋለሁ። የጌታ ባሪያ መሆን ማለት you are selected one ማለት ነው። የተመረጡ መሆን ነው እና አመሰግናችኋለሁ። መልካም ቀን ይሁንላችሁ። ይወዳችኋለሁ። ግንቦት 5 ዕለተ ማክሰኞ